ማርክ ዙከርበርግ የሕይወት ታሪክ። ማርክ ዙከርበርግ ግንቦት 14 1984 በኒውዮርክ ውስጥ ዋይት ፕሌንስ ተወለደ። አባቱ ኤድዋርድ ዙከርበርግ የጥርስ ሐኪም ሲሆን እናቱ ካረን ዙከርበርግ ደግሞ የአእምሮ ሐኪም ነው። ማርክና ሦስት እህቶቹ ራንዲ፣ ዶን እና አሪል ያደጉት በዶክስቪል ኒውዮርክ ሲሆን በሃድሰን ወንዝ ዳርቻ ላይ በምትገኘው ረፋምና ውብ ከተማ ነበር። የዙከርበርግ ቤተሰቦች የአይሁድ ተወላጅ ናቸው። ሆኖም ግን ማርክ ዙከርበርግ በአሁኑ ጊዜ በአምላክ መኖር የማያምን መሆኑን ተናግረዋል። ማርክ ዙከርበርግ ቤት ገብቶ ከዚያም ወደ ፊሊስ ኤክስኤክስ አካዳሚ ተመረቀ። በሳይኮሎጂ ፋኩልቲ የተማረ ሳለ ማርክ የአይቲ ኮርሶችን ተምሯል። እዚያ ነበር ዙከርበርግ የሃርቫርድ ተማሪዎች እርስ በርስ የሚግባቡበት ድረገጽ ለመፍጠር ሐሳቡን ያመጣው። ሐሳቡ ከደስቲን ሞስኮዊትዝ እና ክሪስ ሂዩዝ ጋር በመተባበር ለማጠናቀቅ 1 ሳምንት ፈጅቷል። ፌስቡክ እንዲህ ነው የተወለደው። በዚያን ጊዜ ምንም ገንዘብ አልነበረም እና የብራዚላዊ ተወላጅ የሆነው የማርክ የክፍል ጓደኛው ኤድዋርዶ ሳቨሪን በገንዘብ ረድቷል። በመቀጠል በዙከርበርግ እና በመካከል ግጭት ተፈጠረና ማርክ ኤድዋርዶን ከፌስቡክ አስተዳደር አስወገደ። በዚህ አልረካም ክስ ተጀመረ። ይህም በዙከርበርግ ድል ተጠናቀቀ። ዙከርበርግ ዩኒቨርሲቲውን እንደጨረሰ ፌስቡክን ፈጠረ። ገጹን ገቢ በመፍጠር ገንዘብ ማግኘት ጀመረ። በተመሳሳይ ጊዜ የማኅበራዊ አውታረ መረብ ታዳሚዎች በየጊዜው እያደገ ነው። በ3 ዓመታት ውስጥ ማርክ በገንዘብ ራሱን የቻለና በ2009 የቡድን ባለቤት የሆነውን ዩሪ ቦሪሶቪች ሚለርን አገኘ። በዚሁ ዓመት በግንቦት ወር መጨረሻ ላይ የሩሲያ የኢንተርኔት ድርጅት በ$200 ሚሊዮን የፌስቡክ 196 ድርሻ አግኝቷል።